ንብረትነቱ የኢፌዴሪ አየር ኃይል የሆነ ተዋጊ ጄት ስብርባሪ መገኘቱን ተከትሎ ጄቱ በታጣቂዎች ተመቶ ወድቋል የሚሉ መረጃዎች እየተሰራጩ ሲሆን ሌሎች መረጃውን እያስተባበሉ ይገኛሉ። ይህንን ወሳኝ መረጃ አጣርተን ዝርዝር መረጃ አዘጋጅተናል። እስከ ፍጻሜው አብራችሁን ከሆናችሁ ትሰሙታላችሁ። በአፋርና በትግራይ ክልል አዋሳኝ በሚገኙ ስትራቴጂካዊው የመጋሌ ተራራ አካባቢ የህወሓትና የአካባቢው ታጣቂዎች እያደረጉት ያለው ወታደራዊ እንቅስቃሴ የቀጠናውን ሰላም አደጋ ላይ ጥሎታል። ከስፍራው የደረሰንን መረጃ በቆይታችን ታደምጣላችሁ። የጋዜጠኞች መብት ተሟጋች ድርጅቱ ሲፒጄ የኢትዮጵያ መንግስት ለ3 ዓመታት ያህል ያለ ፍርድ ያሰራቸው ጋዜጠኞችን እንዲፈታም ጥሪ አቅርበዋል። እስራኤል በኃይል በያዘችው ዌስት ባንክ በምትገኝ አንዲት መንደር ውስጥ የሚገኙ በርካታ ፍልስጤማውያን ቤተሰቦች እስራኤላውያን ሰፋሪዎችን ለማስወጣት በተደረገ ዘመቻ ወቅት ንብረታቸውን ለቀው እንዲወጡ ታዘዙ። በውጭ የመረጃ ሰዓታችን ይቀርባል። ውድ ቤተሰቦቻችን በዕለቱ የመረጃ ሰዓታችን እነዚህንና ሌሎችንም የሀገር ውስጥ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። አሁን መረጃዎቹን በዝርዝር ወደ እናንተ እናቀርባለን። በአፋርና ትግራይ ክልል አዋሳኝ በሚገኘው ስትራቴጂካዊ የመጋሌ ተራራ አካባቢ የህወሓት ኃይሎችና የአካባቢው ታጣቂዎች እያደረጉት ያለው ወታደራዊ እንቅስቃሴ የቀጠናውን ሰላምና መረጋጋት አደጋ ላይ ጥሎታል ተባለም። በሁለቱም በኩል ከባድ የጦር መሳሪያዎች መጠመዳቸውና የምሽግ ቁፋሮዎች መስፋፋታቸው ዳግም ጦርነት ሊነሳ ይችላል የሚል ከፍተኛ ስጋትን ፈጥሯል። በመጋሌ ተራራ ወታደራዊ እይታና ለከባድ መሳሪያ ጥቃት አመቺ የሆነ ከፍተኛ ጂኦግራፊ አቀማመጥ ያለው በመሆኑ በሁለቱም ኃይሎች ቦታውን ለመቆጣጠር ያደረጉ ያሉት ፉክክር ውጥረቱን አባብሶታል። የአካባቢው ነዋሪዎች እንደሚገልጹት ታጣቂዎቹ ምሽግ በሚቆፍሩበት ወቅት ስትራቴጂካዊ ቦታዎችን ለመያዝ በሚንቀሳቀሱበት ወቅት አልፎ አልፎ የተኩስ ልውውጦች ይሰማሉ። ይህ ወታደራዊ እንቅስቃሴ ማህበረሰቡን በከፍተኛ ድንጋጤ ውስጥ የከተተው ሲሆን ነዋሪዎቹ ገበያ ከመሄድና ከመሰረታዊ እንቅስቃሴዎች በመታቀብ ቤታቸው ውስጥ ለመቀመጥ መገደዳቸው የሁኔታውን አሳሳቢነት ያሳያል። ምንም እንኳን ዛሬ በአካባቢው አንጻራዊ መረጋጋት የታየ ቢሆንም ሙሉ በሙሉ ጸጥ ያለ ቢሆንም ከማዕበል ፊት ያለ ዝምታ ሊሆን ይችላል በማለት በከፍተኛ ስጋት እየተመለከቱት ይገኛሉ። የህወሓት ኃይሎች ከባድ መሳሪያዎችን ይዘው በድንበር አካባቢ አሁንም ድረስ መንቀሳቀሳቸው የትጥቅ መፍታት እና የመልሶ ማቋቋም ሂደቱ በሚፈለገው ፍጥነትና ጥራት እየተካሄደ አለመሆኑን በግልጽ አመላክቷል። በሌላ በኩል ደግሞ ሐራ መሬት የተባሉ የአካባቢው ታጣቂዎች የራሳቸውን መከላከያ ለማጠናከር መገደዳቸው የፌዴራሉ መንግስት የጸጥታ ዋስትና ከመስጠት አኳያ ያለበትን ሰፊ ክፍተት ያረጋግጣል ነው የተባለው። ይህ ያልተፈታ ውጥረት በማንኛውም ሰዓት ወደ ከፋ ግጭት ሊያመራ የሚችልበት እድል ሰፊ ነው። የፌዴራሉ መንግስትና የሚመለከታቸው አካላት ይህ የጦርነት ደመና ወደ እልቂት ከማምራቱ በፊት በአፋጣኝ ጣልቃ ገብተው ውጥረቱን ማርገብና ዘላቂ የጸጥታ መፍትሄ ማምጣት ይጠበቅባቸዋል ነው የተባለው። አለዚያ ጦርነቱ በይፋ ቢከፈት እንኳን በአካባቢው ህዝብ ላይ እየደረሰ ያለውን የስነልቦናና ኢኮኖሚያዊ ውድቀትም አደጋ በቀጣይነት ለሚመጣ ትልቅ ሰብአዊ ቀውስ መንደርደሪያ ይሆናል ነው የተባለው። በኦሮሚያ ክልል ምስራቅ ሸዋ ዞን ቦራ ወረዳ ወደቀ ስለተባለው የኢፌዴሪ አየር ኃይል መረጃም የኢትዮጵያ ፋክት ቼክ ባደረገው ማጣራት ፎቶና ቪዲዮ ትክክለኛ መሆኑን አረጋገጠ። ባለፉት ጥቂት ቀናት ውስጥ በኦሮሚያ ክልል ምስራቅ ሸዋ ዞን ቦራ ወረዳ ጎራ ለማን ቀበሌ ወደቀ ስለተባለው የጦር ጄት የተለያዩ አስተያየቶች ሲሰጡ ቆይተዋል። የጄቱ ስብርባሪ አካል ብቻው እንዲሁም የታጠቁ ሰዎች በስብርባሪው ላይ ቆመው የሚያሳዩ ምስሎችና ቪዲዮዎች በማህበራዊ ሚዲያዎች በስፋት ታይተዋል። አንዳንዶች የጦር ጄቱ በኦሮሞ ነጻነት ሰራዊት ታጣቂዎች ተመቶ መውደቁን በመጥቀስ ምስሉን ያጋሩ ሲሆን በተቃራኒው ደግሞ ምስሎቹና ቪዲዮዎቹ በሰው ሰራሽ አስተውሎት AI የተሰሩ እንደሆነ የጻፉም አሉ። በተጨማሪም ምስሉ የኢትዮጵያ አየር ኃይል ጄትን እንደማያሳይ በመጥቀስ መረጃው ሐሰተኛ እንደሆነ ጽፈዋል። ከነዚህም መካከል ደመቀ ነጋሳ ኩቤ የሚል ስም የተሰጠው ከ500 ሺህ በላይ ተከታዮች ያሉት የፌስቡክ ገጽ ይገኝበታል። ገጹ የወያኔ ቋሚ ተላላኪዎች እያሰራጩት ያለው ዜና በፍጹም ውሸት ነው፣
ጀግናው አየር ኃይላችን እንደዚህ አይነት ስብርባሪ ጄት የለውም። ይህንን ስብርባሪ ለራሳችሁ አውሉት፣ በመንደር ሽፍታ ቀርቶ በሌላም በቀላሉ የሚመታ ጄት የለውም ሲል በማህበራዊ ትስስር ገጾቹ አጋርቶታል። ይሁን እንጂ ኢትዮቼክ በምስሎቹና ቪዲዮቹ ላይ ባደረገው ማጣራት ምስሎቹም ሆነ ቪዲዮቹ በሰው ሰራሽ አስተውሎት እንዲሁም በቅንብር የተሰሩ እንዳልሆነ አረጋግጧል። በተጨማሪም ምስሎቹና ቪዲዮቹ ከዚህ በፊት በማህበራዊ ትስስር ገጾች ተጋርተው እንደማያውቁም ተመላክቷል። ኤሮ ኤል39 አልባርቶስ በመባል የሚታወቅ ሲሆን የቼክ ሪፐብሊክ ስሪት ነው። ይህ ጄት በስፋት ለስልጠና አገልግሎት የሚውል ሲሆን ለአየር ለአየር ውጊያና የመሬት ላይ ኢላማዎችን ለማጥቃት እንዲሁም ለስለላ አገልግሎት መዋል ይችላል። የኢትዮጵያ አየር ኃይል ይህንን ጄት ለስልጠና እንደሚጠቀምበት ከዚህ በፊት የተጠቀሰ ሲሆን ጄቱ የዛሬ 6 ወር ገደማ በተካሄደው የአየር ኃይል 9ኛ ዓመት ክብረ በዓል ላይ ትርኢት ካሳዩ ጄቶች መካከል አንዱ ነበር። በተጨማሪም ኢትዮቼክ የተከሰተውን ጄት ስብርባሪም በክብረ በዓሉ ላይ ትርኢት ያሳዩ ኤል39 አልባርቶስ ጄት በማነጻጸር ተመልክቶታል። በዚህ መሰረትም የተከሰከሰውና በትርኢቱ ላይ የተሳተፉ ጄቶች ተመሳሳይ የቀለም ስብጥር እንዳላቸው አረጋግጠዋል። ከዚህ መካከልም ጄቶቹ ሆድ ስር የሚገኘው ሰማያዊ ቀለም፣ ክንፎቹ ጫፍ ላይ ያሉት ቀይና ቢጫ ቀለማት እንዲሁም የጄቶቹ ጅራት ጫፍ ላይ የሚገኘው ቢጫ ቀለም ቅብ ይገኙበታል። ከላይ የተጠቀሱት ምስሎች እንዲሁም በጄቱ ስብርባሪ ምስል ላይ የሚታዩ ጄቱ እንደወደቀ የተገለጸበት ስፍራ መሬት አቀማመጥ መመሳሰል ጄቱ ከጥርጣሬ በላይ የኢትዮጵያ አየር ኃይል መሆኑን የሚያመላክቱ ናቸው ሲል የገለጸው ኢትዮፋክት ቼክ። ይሁን እንጂ ጄቱ ተመቶ ወይስ በቴክኒክ ችግር ምክንያት የወደቀ የሚለው ጥያቄ በማስረጃ ያልተመለሰ ሲሆን የኦሮሞ ነጻነት ሰራዊትም ሆነ የኢትዮጵያ መንግስት ስለ ጉዳዩ በግልጽ ያሉት ነገር የለም። የጋዜጠኞች መብት ተሟጋች ድርጅቱ ሲፒጄ የኢትዮጵያ መንግስት ለ3 ዓመታት ያህል ያለ ፍርድ ያሰራቸው ጋዜጠኞችን በአስቸኳይ እንዲፈታ ጥሪ ያቀረበ። ድርጅቱ ጥሪውን ያቀረበው ባለስልጣናት ጋዜጠኞቹ ግጭት ውስጥ ተሳትፈናል ብለው እንዲያምኑና ይቅርታ እንዲጠይቁ ጫና እያደረጉ ነው በሚል በተሰራጨ መረጃ ላይ ተመስርቶ ነው። በሽብር ወንጀል ተከሰው በእስር ላይ የሚገኙት 5 ጋዜጠኞች ጎበዜ ሲሳይ፣ መስከረም አበራ፣ ገነት አስማማው፣ ዳዊት በጋሻውና አባይ ዘውዱ በአማራ ክልል ከተከሰተው የጸጥታ መታወክ ጋር በተያያዘ በቁጥጥር ስር የዋሉ ናቸው። የጋዜጠኞች ጠበቃም አቶ ሰለሞን ገዛኸኝ ለሲፒጄ እንደገለጹት ደንበኞቻቸው ራሳቸውን ወንጀል አድርገናል በማለት የቀረበላቸውን ይቅርታ ደብዳቤ ለመጻፍ ፈቃደኛ ሳይሆኑ ቀርተዋል። እንደ ጠበቃው ገለጻ ባለስልጣናት ጋዜጠኞቹን ከሌሎች እስረኞች በመለየት ማስፈራሪያ በማድረስና መንግስት ያዘጋጀውን የይቅርታ ረቂቅ ሰነድ መነሻ በማድረግ ራሳቸውን የይቅርታ ደብዳቤ እንዲጽፉ እንዲሁም ከጋዜጠኝነት ሙያቸው እንዲታቀቡ ጫና እያደረጉባቸው ይገኛል ነው ያለው። የሲፒጄ የአፍሪካ ፕሮግራም አስተባባሪ ሙትኪ ሙሙ የኢትዮጵያ ባለስልጣናት ጋዜጠኞቹን ለዓመታት በእስር ላይ ካቆዩና ችሎታቸውን ካራዘሙ በኋላ በፍርድ ቤት የካዱትን ወንጀል አምነው እንዲቀበሉ በማስገደድ ላይ ናቸው ብለዋል። አክለውም ባለስልጣናቱ ጋዜጠኞቹን ማንገላታትና ማጋለጡን አቁመው የቀረበባቸውን ክስ በማንሳት በአስቸኳይ እንዲፈቱና ወደ ሙያቸው እንዲመለሱ እንዲፈቅዱላቸው ጠይቀዋል። የመገናኛ ብዙሃን ዘገባዎች እንደሚጠቁሙት ከአማራ ክልል ግጭት ጋር በተያያዘ በሽብርተኝነት የተከሰሱ ከ300 በላይ ግለሰቦች የይቅርታ ደብዳቤ እንዲፈርሙ መጠየቃቸውን ያመላክታሉ። ከነዚህም መካከል 5ቱ ጋዜጠኞችን ጨምሮ 30 ገደማ የሚሆኑት እስረኞች በፍርድ ቤት የሚከራከሩበትን ጉዳይ ወንጀለኛ ነን በማለት ላለመቀበል ደብዳቤውንም አንፈርምም ማለታቸው ተገልጿል። መንግስት ጋዜጠኞች ለደረሰባቸው ውድመትና ለጠፋው ሕይወት ኃላፊነት እንዲወስዱ ወደፊት መሰል እንቅስቃሴዎች ላይ እንደማይሳተፉ እንዲያረጋግጡና ይህንን ከተላለፉ መንግስት እርምጃ እንዲወስድባቸው እንደሚቀበሉ ሰነድ እንዲፈርሙ መጠየቃቸው ታውቋል። ከደቡብ አፍሪካ የተባረሩ ጋናውያንን በተመለከተ የምንጠየቀው ገንዘብ የለም ሲል የጋና ውጭ ጉዳይ ሚኒስቴር ገለጸ። የጋና ውጭ ጉዳይ ሚኒስቴር ባወጣው መግለጫ በቅርቡ መጤጠል በሆነ ጥቃት ከደቡብ አፍሪካ የተመለሱ ዜጎቹን በተመለከተ ማንም ገንዘብ መጠየቅ እንደማይችል አስታውቋል። ከቀናት በፊት የደቡብ አፍሪካ መንግስት ከሀገሩ የሚያባረራቸው የውጭ ሀገር ዜጎችን በተመለከተ ያወጣውንና የማቆያ የትራንስፖርት ወጪ ከሀገራቸው እንደሚቀበል ማስታወቁ ይታወሳል።
ወጪውም 18 ሚሊዮን ዶላር እንደሚደርስ የገለጸ ሲሆን ይህንን ገንዘብ እንዲከፍሉት ለኢትዮጵያ፣ ለማላዊ፣ ለናይጄሪያና ለሌሎች ሀገራት ጥያቄ ማቅረቡን መዘገባችን አይዘነጋም። በዚህ ጥያቄ ላይ ስሟ ያልተካተተው ጋና በመግለጫዋ የሀገራቸውን ዜጎች ለማስወጣት ከደቡብ አፍሪካ የገንዘብ ወይም ቁሳቁስ ድጋፍ አንፈልግም ካለች በኋላ ደቡብ አፍሪካ ለሌሎች ሀገራት ያቀረበችውን ጥያቄ እንደማትቀበል ገልጻለች። የጋና ውጭ ጉዳይ መስሪያ ቤት በመግለጫው ጋናውያን ወደ ሀገራቸው ለመመለስ የተደረገው እንቅስቃሴ ሙሉ በሙሉ በጋና መንግስትና በአጋሮች የተደገፈ መሆኑን ያሳወቀ ሲሆን ደቡብ አፍሪካ ምንም የገንዘብም ሆነ የቁሳቁስ ድጋፍ አለማድረጓን አስታውቋል። ጋናውያን ከደቡብ አፍሪካ ለማስወጣት በሚል የወጣ ገንዘብን በዝርዝር አቅርበዋል። እስራኤል በኃይል በያዘችው ዌስት ባንክ በምትገኝ አንዲት መንደር ውስጥ የሚገኙ በርካታ ፍልስጤማውያን ቤተሰቦች እስራኤላውያን ሰፋሪዎችን ለማስወጣት በተደረገ ዘመቻ ወቅት ንብረታቸውን ለቀው እንዲወጡ ታዘዙ። ሰፋሪዎቹ ከእሁድ ጀምሮ በመንደሩ በ3 ቤቶች ውስጥ የሚገኙ ነዋሪዎችን የከበቡ ሲሆን የኤሌክትሪክና የውሃ አቅርቦት አቋርጠውባቸውም ነበር። የቁስራ ከንቲባ አብዱልአዚዝ ዋዲ እንደተናገሩት መንደራቸው ዝግ ወታደራዊ ቀጠና ተብሎ ታውጇል። የእስራኤል ኃይሎችም አንዳንዶች የተለቀቁትን የፍልስጤም ቤቶች እንደ ወታደራዊ ሰፈር እየተጠቀሙባቸው ይገኛሉ። የእስራኤል ወታደሮች ዓላማው ነዋሪዎችን መጠበቅ ነው ብለዋል። አንድ የእስራኤል ቃል አቀባይ የሰፋሪዎቹ እርምጃ አጸያፊና ተቀባይነት የሌለው መሆኑን ገልጸው መንግስት ምርመራ እንደሚያደርግና ድርጊቱ የፈጸሙትን በቁጥጥር ስር እንደሚያውል ተናግረዋል። በአሁኑ ወቅት በስልጣን ላይ ባለው የእስራኤል መንግስት ስር የሰፈራ አካባቢዎች በፍጥነት መስፋፋት ሰፋሪዎቹን እንዳደፋፈራቸው ይነገራል። ይህም ሰፋሪዎች ፍልስጤማውያንን ከመሬታቸው ለማባረር በሚያደርጉት ጥረት በከፍተኛ ሁኔታ እንዲጨምር ያደረገው ሲሆን በዓለም አቀፍ ሕግ መሰረትም ሁሉም ሰፋሪዎች ሕገወጥ ናቸው። በቁስራ ከሚገኙ በሰፋሪዎች ከተከበቡ ቤተሰቦች ውስጥ የአቡራዲና የሐሳን ቤተሰቦች በባለቤትነት የተያዙ 3 ቤቶች ይገኛሉ። ከነዚህም በሁለቱ ቤቶች ላይ ያሉ ነዋሪዎች ሐሙስ ዕለት ቤታቸውን ለቀው እንዲወጡ እንደተደረገ አስረድተዋል። ልቀቁ የተባሉት ነዋሪዎች ወደ 3ኛው ቤት መዘዋወራቸውንም ለማወቅ ነው የተቻለው። በዚያው መንደር በሚገኝ ሌላ አካባቢ በ11 ቤቶች ውስጥ የሚኖሩ 11 ቤተሰቦችም ቤታቸውን ለቀው እንደወጡ ወታደሮች ተናግረዋል። ውድ ቤተሰቦቻችን በመጨረሻም የዕለቱን የውጭ ሀገር ገንዘቦች ዕለታዊ የምንዛሬ ዋጋ ወደ እናንተ እናቀርባለን። ዛሬ የኢትዮጵያ ንግድ ባንክ አንዱን የአሜሪካን ዶላር በ159 ብር ከ8 ሳንቲም ገዝቶ በ163 ብር እየተሸጠ ነው። ፓውንድ ስተርሊንግ 211 ብር ከ7 ሳንቲም ተገዝቶ 215 ብር ከ9 ሳንቲም የሚሸጥ ሲሆን የአውሮፓ ዩሮ 184 ብር ከ9 ሳንቲም የተገዛ 188 ብር ከ6 ሳንቲም እየተሸጠ ነው። የስዊዝ ፍራንክ 194 ብር ከ3 ሳንቲም ተገዝቶ 198 ብር ከ2 ሳንቲም የሚሸጥ ሲሆን የኮይት ዲናር 510 ብር ከ8 ሳንቲም ተገዝቶ 521 ብር እየተሸጠ ነው። የቻይና ዩዋን በ23 ብር ከ2 ሳንቲም እየተገዛ በ23 ብር ከ7 ሳንቲም ይሸጣል። የተባበሩት አረብ ኤምሬቶች ድርሃም 43 ብር ከ5 ሳንቲም ተገዝቶ 44 ብር ከ3 ሳንቲም ይሸጣል። አንዱ የሳውዲ ሪያል በ42 ብር ከ5 ሳንቲም ተገዝቶ በ43 ብር ከ4 ሳንቲም እየተሸጠ ነው። እንዲሁም ለወዳጅ ዘመዶቻችሁ በእያንዳንዱ የመላኪያ መንገድ ወደ ሀገር ቤት በኢትዮጵያ ንግድ ባንክ በኩል ገንዘብ ስትልኩ በእያንዳንዱ የውጭ ሀገር ገንዘብ ላይ ተጨማሪ 6 ብር ከ4 ሳንቲም ጉርሻ ታገኛላችሁ።